ኧረ እኔ በህይወቴ እንደዚህ ያለ ፊልም በቃ እኔ የካሜራ ጥራቱ ተዋናዮቹ ሰማም ኦስማን ተበላ። ኦስማን በቃ የምር ኦስማን ተበላ። ሰማም ኦስማን ፊልም እንደነበረ ነው በቃ ወደዚህ የገባው እንደነበረ በቃ የቀረጻው ሁኔታው ቦታው ተዋናኖቹ ኦ ማይ ጋድ ያንዳንዱ ቪዲዮ በደንብ አሳያቸዋለሁ። ማርያምን እንዴት እንደሚያምር ብታዩ። ወይኔ ኦስማን እኔ በቃ የኔ ምኞት እንደዚህ ያለ ፊልም መስራት ነው። ሴት ግን ይገኛል። አሁን ሴትዋ ማለት እኮ ሴትዋ በቃ እዩት ውስጥ አሁን እዚህ አካባቢ ጨለማ ነው። እዚህ አካባቢ ያለው ጨለማ በጣም ያስፈራል። አይል በቃ የሆነ ገሃነም መግቢያ የመሰለ ቦታ ነው። እዩት እስቲ ጀመር እፈራለሁ። በቃ እንዲህ ያሉት ፊልሞችን ለማየት ኖ በቃ እኔ ምንም አይደለም። በቃ እንደዛ ለማውራት ወሬ ያስፈራል እኮ አስቃጫን ያለ ነገር ነው መሰለኝ። እዩት በቃ ይሄ ቦታ እዩት። ማን ነበር የኡስማን ዋና የቀኝ እጅ? የሱ ቀኝ እጅ ማን ነበር? እሱ የሞተበት ቦታ ቦራን የነሱ ትወና አይመስልም? በቃ ፊልም ማለት ይሄን ነው። እኔ እስካሁን እንዴት አላየሁትም? አንተ ደግሞ ፈጠንክ ለመምታት ቀስቱ ለመሳል አትፍጠን። መብረቅ ጋስ መብረቅ ተመታ። እሷን ሳስበው አሁን ያ ሳክ